ውድ ቤተሰቦቼ እንግዲህ ዛሬ በጣም ደስ የሚል ቀን ነው። ከአሾ ሚዲያ ጋር ነው የምንገናኘው። ዛሬ እንግዲህ አብኔዘር አርት ጋር ቆይታ እናደርጋለን። እሺ ወንድማችን እንዴት ነህ? ሰላም ነው። እንግዲህ ለሚዲያ እንግዲህ ስሜን ብታሳውቅልኝ ደስ ይለኛል። እሺ ስሜ አብኔዘር ታደሰ እባላለሁ። በአርት ስራ ወደ 5 አመት ወደ ቢዝነስ ከገባሁበት 5 አመት ሆኖኛል። ኦኬ እንዴት ጀመርክ? አጀማመሩ ምን ይመስላል? አንተ ገና እንደዚህ ሲል መስራት የጀመርከው እንዴት ነው? በምን ሁኔታ ላይ ነው የጀመርከው? አጀማመሬ ያው ከልጅነት ጀምሮ ለአርት ልዩ ቦታና ፍላጎት ነበረኝ። ኦልሞስት ያው ከልጅነት ጀምሮ ሰራ ነበረና ግን ሞር ወደ ቢዝነስ የገባሁበት ከ5 አመት ጀምሮ ነው። ኦኬ በጣም ጥሩ። እንዴት ነው አንተን ያስተማረው ሰው አለ ወይስ አጀማመሩ ከሰው ነው የተማርከው ወይስ እንዴት ነው የተማርከው? አጀማመር ከሰው ማለት ትምህርት የለም። ይሄ ተሰጥኦ ነው። ከልጅነት ጀምሮ ፕራክቲስ ያደረኩት ነው እንጂ ሰው ምናምን ያሳይም የለም። ግን ሰው የሚሰራውን አያለው። ኦኬ በልምድ እያሳደገ በልምድ ነው ያመጣው። በጣም ጥሩ ነው። እንግዲህ የት አካባቢ ነው የተወለድከው? እኔ ወላይታ ነው። ወላይታ ቦዲቲ ነው የተወለድኩት፣ ግን አሁን ያለሁት ሶዶ ነው። ወላይታ ሶዶ። ከወጦና ሀገር ነው ያለው። በጣም ደስ ይላል። እንግዲህ አሁን ደግሞ በጣም ደስ ይላል። በዓለም ላይ ታዋቂ የሆነው ቲክቶከር አዶናይ ስዕል ይዘህ መጥተሃልና እንግዲህ ምን ይሰማል? ደስታ ምን አይነት በጣም ደስታ ተሰምቶኛል። እንግዲህ ያው አዘጋጅቼ እሱን አዶናይ እየጠበቅኩ ነው። ይመጣል እንግዲህ ያው እየጠበቀን ነው። ሲሉ በጣም ደስ ይላልና በጣም የሚገርም ሲል ነው። ራሱ ነው ቁጭ ያደረገው ራሱ ነው። በጣም ደስ ይላልና ምን ያህል ጊዜ ነው የፈጀው እንደዚህ ውበት ሰጥተህ ለመስራት? ምን ያህል ጊዜ ነው የወሰደው? ይሄ 1 ሳምንት ነው የወሰደብኝ። 1 ሳምንት ኦልሞስት 50 ወይ 60 ሀውር ነው የወሰደው። ታይም ነው የወሰደብኝ። በጣም ደስ ይላልና ሌላ ደግሞ አንድ ጥያቄ ልጠይቅና ልጨርስ። እሺ እንደዚህ አሁን እንደዚህ አይነት ሲል ለመስራት እና ለአዶናይ ያለው ደስታ ወይም ፍቅር ምን እንዴት ነው ያነሳሰው ነገር ምንድነው? እንደዚህ አይነት እሱ ወጣት ሆኖ እሱ የሚሰራው ስራ ለየት ያለ ነው። አንደኛ ያግዛል። አስተሳሰቡም ያው ዘመናዊ ነው። የኛ ስሜት ነው የሚጋራውና መልካምነቱ አለው። ሰው ወዳድነቱ ብዙ ነገር ከሱ የምንማረው ነገር አለ። ብርቱ ወጣት ስለሆነ ጀግና በርታ ለማለት ያክል ነው። በጣም ደስ ይላል። አንድ ጥያቄ ብቻ ልጨምር። እንግዲህ ብዙ ትውልድ ብዙ ሰው እንግዲህ ይመለከታል ቪዲዮና ለቀጣይ ትውልድ አሁን ለምሳሌ ይሄን ስራ ለመስራት እና ለቀጣይ ትውልድ አንተ አሁን ይሄን ስራ በጣም እንደኔ ወድጄዋለሁ። በጣም ደስ ይላል። ስራው በጣም የሚገርም ነው። አዶናይ ራሱ ነው ማለት ይችላል። ኮፊ ነው። ስለዚህ ቀጣይ ትውልድ አሁን አንተ እንደዚህ ጀምረህ ወደ ቢዝነስ ቀይራል። አርት ስራ ወደ ቢዝነስ ቀይራልና ለቀጣይ ትውልድ የምትለው ነገር ምንድን ነው? ቀጣይ ትውልድ እንግዲህ በዚህ ስራ ላይ ምን መሆን አለበት የምትለው ነገር አለ? አዎ ተስፋ መቁረጥ የለበትም። በጣም ፎከስ አድርጎ መስራት አለበት። በጣም ውድ ነገር መሆኑን ማወቅ አለበት። ጊዜ ሰጥቶ መስራት አለበት። ይሄን ነው የምለው። ተስፋ መቁረጥ የለበትም። በጣም አመሰግናለሁ። መልካም ቆይታ። መልካም። እሺ አዶናይ ታገኛለህ? ተስፋ አደርጋለሁ። እስቲ ለማግኘት ብዬ እየጠበቅኩ ነው። ባይመች። እሺ ውድና የተከበራችሁ የአሹ ሚዲያ ተከታዮች በሙሉ እንኳን ደስ አላችሁ። ዛሬ እንግዲህ በዓለም ላይ የሚታወቀው ታዋቂ ቲክቶከር ወደ ወላይታ ከወጦና ሀገር ይመጣልና እንግዲህ አዶናይ ወደ ወላይታ ሶዶ እንደገባ ዩቲዩብ ቻናል አሹ ሚዲያ ይላል ላይቭ ስትሪም ገባለሁ። ቀጥታ ትከታተላላችሁ። ይመቻችሁ። ላይክ ሼር አድርጉ።